ሰላም ውድ የኒቨርሲቲ ቻናል ተከታታዮች እንደምን ከረማችሁ? ዛሬ ይዤ የመጣሁት እዚህ ጋር የምታዩትን በጣም ጥሩ የሆነ የጾም አማራጭ ይሆናል እንደ ቺፕስ የምንጠቀመው እና እስከ መጨረሻው ድረስ አብራችሁን ቆዩ። ለየት ያለ አሰራር ነው። እዚህ ጋር ጅንጅብልና ነጭ ሽንኩርት አለኝ። እሱን በትንሽዬ ውሃ በማድረግ በደንብ አድርጌ እፈጨዋለሁ። ያው እኔ የተጠቀምኩት ነጭ ሽንኩርትና ጅንጅብል በጣም ትንሽ ነው፣ ምክንያቱም ብዙ አይደለም እኔ የማዘጋጀው። እዚህ ጋር ደግሞ ዱቄት አዘጋጅቻለሁ። እሱ ላይ ጨው አደርግበታለሁ፣ ትንሽዬ ቁንዶ በርበሬ እና ትንሽዬ ቤኪንግ ፓውደር አደርግበትና እደባልቀዋለሁ። ደረቅ የሆኑትን ግብአቶች አንድ ላይ አድርጌ እንደምታዩት ቀይጠዋለሁ። ከዛ ምንድነው የማደርገው የፈጨነውን ነጭ ሽንኩርትና ጅንጅብሉ ያው ሳህን ላይ በማድረግ ዱቄቱን እናደርግና ከዛ ያው የፈጨነውን ነጭ ሽንኩርትና ጅንጅብል እንጨምራለን። ውሃ ካስፈለገ እጨምራለሁ። እስኪ እያየሁ ነው የምጨምረው። ደረቅ አድርጌ ነው የማቦካው። የሚበቃኝም ከሆነ በዛው ቀጥላለሁ ማለት ነው። ውሃ እኔ ከግማሽ ካፕ ያነሰ ትንሽ ውሃ ነው የተጠቀምኩት እና ዱቄቱ 1 ካፕ ነው። በደንብ አድርገን እናቦከዋለን። በደንብ ሽት አድርገን ቆንጆ እንዲሆንልን። እንደምታዩት ብዙ አይደለም እኔ የማዘጋጀው ትንሽ ነው፣ ግን ብዙ ሆኖ ነው የሚወጣው። አሁን እንደምታዩት ሊጦ በጣም ትንሽ ናት። በኋላ ግን ያው ታዩታላችሁ ብዙ ነው የሚሆነው እና ሸፍኜ ለ20 ደቂቃ ለሚሆን ጊዜ አስቀመጥኩት። ምክንያቱም እዚህ ጋር ስንዳምጠው ቀላል እንዲሆንልን ነው እንደዚህ ያደረግኩት። አሁን በስሱ እዳምጠዋለሁ። ያው ደረቅ ተብሎ የተቦካ ስለሆነ አላስቸገረኝም፣ ግን እናንተ የሚያስቸግራችሁ ከሆነ ዱቄት መነስነስ ትችላላችሁ ከታች። እኔ ምንም ዱቄት አላደረግኩም። ትንሽዬ ዘይት ቀባሁት እና መዳመጥ ጀመርኩ። በደንብ ስስ አድርጌ ነው የምዳምጠው። እዚህ ጋር ስለ ያው ክብ ይሁን አይሁን ብዬ አልተጨናነኩም፣ ምክንያቱም ዋናው ዓላማዬ በጣም ስስ ሆኖ እንዲዳመጥልኝ ነበረ። ከዛ በኋላ ምንድነው ያደረኩት እንደምታዩት በቢላዋ ቆራርጠዋለሁ። በምትፈልጉት አይነት ቅርጽ መቆራረጥ ትችላላችሁ። እኔ በእንደዚህ አይነት መልኩ ቆራርጬዋለሁ። እንደምታዩት በቀላሉ ነው የሚነሳው፣ ግን በጣም ስስ አድርጌ ነው የዳመጥኩ። እዚህ ጋር እንደምታዩት ብስኩት እየጠበስኩ ነበረ። ከዛ ያው ብስኩቱን ስጨርስ ነው ማለት ነው ቺፕሱን ወደ መጥበስ የገባሁት እና የብስኩቱን ቪዲዮ ደግሞ ለሚቀጥለው ጊዜ ይዤላችሁ እመጣለሁ። አሁን እንደምታዩት ያው ዘይቱም ዝግጁ ነው። ያው ዘይቱ በደንብ ትክክለኛ ሙቀት ላይ መሆን አለበት፣ አለበለዚያ ዘይቱ ይመጥብናል እና ጥሩ አይሆንም። ስለዚህ ትክክለኛ ሙቀት ላይ ሲደርስ ነው የምንጨምረው ማለት ነው፣ በደንብ ሲግል። አሁን እንደምታዩት ግማሹን አደረግኩ። ያው ብዙ ነው የሆነው፣ ትንሽዬ የነበረች ዱቄት የተጠቀምኩት፣ ግን በጣም በስሱ ስለሆነ ዳምጬ ያዘጋጀሁት ያው ብዙ ነው የሚሆነው። እንደምታዩት እንደዚህ ልክ ቀንበር ሲል፣ በጣም መቀንበርም አያስፈልገውም፣ ትንሽ ከለሩ ቀየር ሲል እናወጣዋለን። ያው ዘይቱን እንዲመጣው ፔፐር ታውል ላይ ነው ያወጣሁት እና የቀረኝንም በእንደዚህ አይነት መልኩ ጠብሰዋለሁ። ለአንዴ የሚሆን አለ፣ እሱንም እንደዚህ ጠብሰዋለሁ። እዚህ ጋር አንድ ማወቅ ያለባችሁ ነገር ቢኖር በጣም በስሱ ነው መዳመጥ ያለባችሁ፣ በቃ ስስ አድርጋችሁ። አለበለዚያ እንደዚህ እንደምትፈልጉት አይነት ኮሽ የሚል ቺፕስ ነገር ሊሆንላችሁ አይችልም። ስለዚህ እንደ ቺፕ እንዲሆንላችሁ ከፈለጋችሁ ያው በደንብ አድርጋችሁ መዳመጥ አለባችሁ። እንደዛም ሲሆን ነው በጣም የምትወዱት አይነት ልዩ ጣዕም የምታገኙበት። እንደገና ከሽከሽ ሲልም በጣም ደስ ይላል። ካወፈራችሁት ግን እንደዚህ እኔ እንደሰራሁት አይነት አይመጣም። አያችሁት አይደል? እኔ ያዘጋጀሁት ውስጡ ራሱ ባዶ ነው። ሁሉም ድርቅ ያለ ነው፣ ውስጡ ባዶ ነው እና እንደዚህ አድርጋችሁ ማዘጋጀት ትችላላችሁ። ያው የድንች ጥብስ ብቻ ሳይሆን እንደዚህ
አድርገንም ማዘጋጀት እንችላለን። ስለተከታተላችሁን እጅግ በጣም አመሰግናለሁ። ሰርታችሁ ሞክሩት ነው የምለው። የተለየ ጣዕም ነው የምታገኙበት። ያው ነጭ ሽንኩርቱና ዝንጅብሉ የተለየ ጣዕም ይሰጠዋል። እናንተ ደግሞ ሌላ ያጣፍጥልኛል የምትሉት ነገር ካለ ጨማምራችሁ መሞከር ትችላላችሁ። ላይክ ማድረጋችሁን እንዳትረሱ። ስለተከታተላችሁን እጅግ በጣም አመሰግናለሁ። ሌላ ጊዜ በሌላ ስራ እስክንገናኝ ድረስ ደህና ሁኑ።